ለሁሉ ቀላል የሆነው የከበደባችሁ ፕሮግራም ስላለባችሁ ለሁሉ ሰኞ ማክሰኞ የሆነው ነገር አመታት ይፈጀባችሁ ሰይጣን የተዋጋችሁ ተራሰው ስላልሆናችሁ ነው። እና እንደ ተዋጋኝ ይቀጥላል አይቀጥልም። መጽሐፍ እንዲህ ይላል፣ እግዚአብሔር ራሔልን አስታወሰ። የተሸማቀቁ አንገት የደፉ ባልገመቷቸው ሰዎች የተቀደሙ እግዚአብሔር አያየኝም አያስበኝም ያሉ እውነት አምላክ ሌላ ፕሮግራም አለ ወይ ያሉ ራሔል ትወልዳለች። እግዚአብሔርም ራሔልን አሰባ፣ ልመናዋንም ሰምቶ ማኅፀኗን ከፈተላት። ከዚያም ጸንሳ ወንድ ልጅ ወለደች። ለምን ራሔልን አሰባት ብሎ ጀመረ? ሊያ ስትወልድ ለምን አሰባት አልተባለ? ከዚህ በፊት 2 የዛ ቤት አገልጋዮች ከያዕቆብ ወልደዋል። አሰባት አልተባለ። አሰባት የሚሰራው ለራሔል ነው። አሰባት ማለት አስታወሳት፣ ሪመምበር አረጋት። አሰባት የተባለችው ሳራ ነች። አሰባት የተባለችው የሳሙኤል እናት ሐና ነች። ማንም በወለደ ጊዜ አሰባት አስታወሳት አልባል። አስታወሳት። የት አለች አላት። የት ነው ያለችው አለ። ወለደችው አለ። ሳቀችው አለ። ተጽናናችው አለ። አረ እግዚአብሔር የሚያስበው ሰው አለ እዚህ ቤት። በኪዳኑ አስታወሳት። በነገራት ቃል አስታወሳት። በዘላለም አጀንዳ አስታወሳት። በህልሙ አስታወሳት። ባወራላት አስታወሳት። በነገረው አስታወሰው። በተተነበየበት አስታወሰው። መጽሐፍ ኪዳኑ ትዝ እያለው ባሪያውን ለመርዳት ተነሳ ይላል። ትዝ እያለው እግዚአብሔር የሚያስታውሳቸው ሰዎች በፕሮግራም የሚወልዱ በዓላማው የሚወልዱትም ዓላማ የሆነ የተራ ሰዎች አለ። የዛሬ መልእክት የዘገየባቸው ግን ህልም ያላቸው፣ የቆየባቸው ግን ራእይ ያላቸው፣ ያልመጣላቸው ግን እግዚአብሔር የተናገራቸው ዛሬ ቀናቸው ነው አለኝ። እያወራው ያለው ስለ ሴቶች አለ ቢሆን እያወራው ያለው ስለ ሆነች ስለ ወለደች መካን ነው። እያወራው ያለው ፕሮግራም እግዚአብሔር ይዞባቸው ለመከኑ ሰው የጸሎት ርሳቸው ላይ አንተ ነህ ወይ ያልከኝ ይላሉ። እውነት ብለኛል፣ እውነት ተናግረኛል፣ ቃይቼ ነው አልሜ ነው።